እስኪ ደግሞ ትንሽ ፈገግ እናሰኛቸው። ይሄ አጋጣሚ እኛ ያስቀናል። እኛ በጣም እኛ ሳይሆን ይህን ታሪክ የሚያውቁ ሰዎች ሁሉ ይስቃሉና ትምህርትም አለው የሚያስተምርም ነው። እና እኔና ቃልዬ ልንጋባ ቀናቶች ቀርተዋል። የመስክ ፎቶ በምን ልንነሳ እንደነገ ጠዋት ልንወጣ ባለችን ቀን አንዳንድ ነገሮችን እየገዛዛን ነበር። ለፎቶ የሚያስፈልገን ነገር እየገዛዛን ወደ 22 አካባቢ ነበር። ድንገት ስልክ የጠራ ከቸርች ነው። አንድ ፓስተር አለን፣ አሁን ወደ ጌታ ሄደዋል። ፓስተር ተስፊሽ ይባላል። ደወልን። ጆሲ የት ነህ አለኝ። እኔ ቃልዬ ጋር ዕቃ እየገዛዛን ነው ምናምን። ቆይ እደውልልሃለሁ አለኝ መልሶ። ከዛ ከትንሽ ደቂቃ በኋላ መልሶ ደወለልኝ። ሲደውልልኝ አቤት ፓስተርዬ ምናምን ስለው አሁን በዚህ ሰዓት የሚያስፈልግ ምንድን ነው አለኝ። ምን የለም ገና በዛ እኛ ደግሞ ቤት ተከራይተን የቤት ዕቃ ራሱ ገና እንትን አላለም እና ሳስበው የቤት ዕቃ ሙሉ የቤት ዕቃ አልኩት። ለምን አሳነስ ለማን ምንድን ነው የሚያስፈልግ አባባሉ እና ምንም ከዛ አልኩት እሺ መልሼ እደውላለሁ። አሁን ከቢሮ ሌላ አንድ የተወደደች ታለች ጸሐፊ እንደገና ይደውላሉ። አሁንም ሲደውሉ ቤት ናችሁ? አሁኑ ነው ቸርች ነው አሉ። እና እዚህ ገርጂ ነበር ቸርቻችን። ቢሮ ይጠብቁናል። ምን ጨነቀ ነው በቃ ምን ተፈጥሮ ነው እኔ መሰለኝ በቃ ቸርች ቸርች ተሰብስበው በቃ የሆነ ነገር አስበውልንም መሰለኝ። ግራ ገባን እና እኛ ታይም ሰዓት የለንም፣ በጣም ሰዓት የለንም። ማታ ደግሞ 11 ተኩል ላይ አገልግሎት አለኝ አንድ ቸርች። ስለዚህ ያለ በኋላ ቸርች በቃ ማርዬ በቃ ተይው በቃ ምናምን ቤት ተያይዘን የሆነ ነገር ጌታ አዘጋጅቶልን ነው ብለን ስንበር የት ሄድን? ቸርች ደረስን። ቢሮ ገባው። አንቺ መኪና ውስጥ ነበርሽ? አንቺ ቀረሽ? እኔ ገባሁ አይደል? እኔ ልገዛ ቀረሁ። እኔ ልገዛ አንተ ቼክ አድርጋለች፣ እዛው ቀረች። እኔ ቸርች ደረስኩኝ። ስደርስ ጸሐፊዋና አንድ እህትና ከዛ አንድ ትልቅ ሰውዬ ግዙፍ ነው። ጠቅጠቋን ስልክ ይዟል። ኮንትራክተር ነኝ አለ። እሺ አቤት ስላት እሱን የፈለጋችሁ እሺ ጌታ እንደዚህ አይነት ሰው መጣ ደግሞ ብዬ አየዋለሁ አይደል? ከዛ ሳየው አንተ ነህ ዮሴፍ አለኝ። እግዚአብሔር አርግላቸው ያለኝ ነገር አለ ሲለኝ እግዚአብሔር ይባርክ በወሳኝ ሰዓት ነው የመጣው አልኩት። ስለው እኔን አትባርከኝ እኔ አይደለሁም አምላክህን ባርክ ምናምን አለኝ። አስደነግጥሽ ትውጡ ሊባርከኝ ማለት ትውጡ በጣም ትውጡ። ከዛ በኋላ መጨረሻ ላይ አሁን እኔንና እሱን ትተውን አለና ሸኛቸው። ከቢሮ ወጣንና እና የት እንሆን አለኝ። ፊት ለፊታችን አንድ ሬስቶራንት ነገር ካፌ ነገር አለን። እዛ ወሰደኝ። ቁጭ አለን። አሁን ምን ላድርግልህ አለኝ። አንተ ምንድን ነው ያሳሰበህ? በውስጥ ያለው አድርግ። እኔ ይህንን ብልህ ምን በቃ አንተ ምንድን ነው ያለ ጌታ ያለን አድርግ። አሁን 100 ሺህ ብር አስገባልሃለሁ አለኝ። ያኔ የዛሬ እኔ 100 ሺህ ብር እንደሆነም አላውቅም። የዛሬ 7 ዓመት አላውቅም። ደስ አለኝ። ሰቦለሽ አካውንት ልስጥ። አካውንትን አምጣ ጻፈ። እዛው ትራንስፈር የሚያደርግልኝ መስሎኝ ከዛ መጀመሪያ ሲመጣ ቸርች ለፓስተሮቹ ያላቸው በዚህ ጋር ሳልፍ እኔ እዚህ ቸርች አባል አይደለሁም ማለት በዚህ ቸርች ጋር ሳልፍ ትንሽ ታሪክ ረዘም ይላል እንግዲህ በዚህ ጋር ሳልፍ አለ አንድ ስራ ነበረኝና ማሸነፍ ያለብኝ ጨረታ ነበረ። ጌታ ሆይ ይሄንን ጨረታ ካሸነፍኩኝ በዚህ ወር ላይ እዚህ ቸርች ላይ በቸርቹ ያለፈው እዚህ ቸርች ላይ ለሚያገባ ለአንድ ሰው ስጦታ ሰጣለሁ ብዬ ተሳልኩኝ። ስለዚህ ስለቴን ልፈጽም ነው የመጣሁት ነው ያላቸው ለፓስተርም ለጻፊዎቹ እዛ ለነበሩት ለቸርች ልጆች። ስለዚህ ስለቱን ሊፈጽም ነው በቃ ሁሉም አምነውታል። እኔም አምኜዋለሁ። በቃ ሄድኩኝ። መጨረሻ ላይ ቆይ ባንክ እንሄድ አለኝ። ወጣን። አንድ ኮምፓክት መኪና ይዤ ነበረ።
ኪራይ ነበር ተከራይተን። ከዛ ከኋላ ገባና ቁጭ አለ። በዚህ ብዬ ሳየው አትረበሽ፣ እኔ በሹፌር ስለሚሄድ ሁሉ ጊዜ ከኋላ ነው የምቀመጠው፣ ከፊት መቀመጥ አልወድም ሲለኝ ያ በቃ ያመንሽው ነው የምትሄጂው ካሉ ጫማው በቃ ትክክለኛ ኮንትራክተር ነው ይመስል ጠቅጠቅ አስሬ ነው የሚደውለው። ሰራተኞቹ እንዴት ሆኑ ይላል። የማይለው ነገር የለም በቃና ከዛ ደግሞ በመሀል ሳቅ ይላል። ምን አለኝ በጣም የሸወደኝ እኔ ማለት እኔ እንትን ያልኩት አባታችን ፓስተር ተስፋዬ ጋቢሶ ምን እንዳለኝ ታውቃለህ አለ። ሲለኝ እዚህ ላይ ምን አሉ አልኩት። ማታ ማታ ከልጆች ጋር ከባለቤት ጋር ተሰብስበ እራት ስትበላ የምትበላው እራት ግፍ እንደሌለበት አጣራ ብለውኛል። እኔ ግፍ አላውቅም ምናምን አለኝ። በቃ የት ሄድኩኝ? ጋሽ ተስፋዬ ጋር ሄድኩኝ። ሰው ይገለኛል። በህይወቴ እንዳይዘው ገጥሞኝ አያውቅም። ባንክ እንሄዳለን። መጨረሻ ላይ ወደ ባንክ ሄድን። ገርጂ አካባቢ እንደዚህ ዞር ብለን ገርጂ ጋር ባንክ ገባ። ልግባለ ገባ። ጠብቀዋለሁ። ሰዓታችን እየሄደ ነው፣ እየመሸ ነው። መግዛት አለ ፕሮግራም ሰዓት እየደረሰ ነው። ከዛ ገባና ቆይቶ ወጣ። ሲስተም አስቸገራቸው ብዙ ብር ስለማስተላልፍልን ምናምን አለ። እሺ በቃ ትሁት አለኝ። እሺ ከዛ በኋላ ወዴት ነው? መገናኛ ጋር ባንክ የለም ሲል አፍራንሲስ ነው ምናምን የሚባል ሆቴል ነበርና እዛ ጋር አለ። ስለዚህ እሷ በመሀል ትደውላለች። ቸርች ያሉ አረ ቆዩ እስቲ ተረጋጉ እላለሁ። ፓስተር ይደውላል። ፓስተር ምንም የለም ጠብቀሉ ያለው በጣም ስለሚወዱን ለእኛ የሆነ ነገር በቃ ፈልገዋል እነሱና ተደስተዋል ከኛ በላይ። በቃ ብዙ ስልክ ነው የሚደውሉት። መጨረሻ ላይ እዛ ፍራንሲስ ሆቴል ገባን። ምን አለ እየሄድን በቃ ቆይ ለሰራተኞች እንዲከፍል የላኩትን 100,000 ብር ይዞት እንዲመጣ ላድርግ እየመሸም ስለሆነ ይዞት ይምጣ ብሎ ሹፌር ጋር ብሎ እንግዲህ ደወለ። እንዴት ነው ምናምን አለው። አሁን ለሰራተኞች ክፈል ያልኩህን ብር አሁኑኑ ይዘው መገናኛ ና ቶሎ በል እየመሸም ስለሆነ መኪናውን ይዘህ ቶሎ ና ይለዋል። አለቃ ግዴታ መከፈል አለበት ምናምን ይላል። በጣም የተጠና ነው ይላል። ግድ የለም ከዛ መቅደም ያለበት የእግዚአብሔር ስራ አለ ምናምን ይለዋል። ከዛ እሺ በቃ እንዳልክ አንተ እንዳልክ ነገ እንከፍላቸዋለን አለ። በቃ ሰውየውን መጠበቅ ጀመርን። አሁን የት ባንክም ተውን ፍራንሲስ ሆቴል አንደኛ ላይ ቁጭ ብለን ማኪያቶ እየጠጣን ከዛ ቃልዬ ተናዳለች። ውስጧ እሷ በጣም ጠርጣራ ነች። እኔ ብዙ ጊዜ በዚህ አጋጣሚ ያለችው ነው የሚሆነው። አንድ የእግዚአብሔር ሰው የባል ነቢይ ሚስት ነች። በእውነት ነው። ለምሳሌ መነጽሩን ቁጭ አድርግ ጥላው ትመታለህ ካለች ጥየው ነው የምመጣው። እንትኑን አትያዘው ካለች ይሆናል ያለችው ነው የሚሆነው። ሰርጋችንን በተመለከተ ሰርጌ እንደዚህ ነው አለች፣ እንደዛው ነው የሆነው ነው ብዙ ጊዜ። ስለዚህ ግን ያኔ ገና ስለሆንኩኝ አራንቺ ደግሞ ምናምን ነው የምላት እንትና አሁን ነው እዚህ ስለት ላይ መጀመሪያ በቃ መጋጨት ነው። ከዛ በኋላ እሷ የሆነ ውስጧ ደስ አላላትም። ሰዓታችን የተበላ ልጆች እየቀለዳችሁ ነው ግዴ። እኔ ደግሞ ነገሩንም ላብራራላት አልቻልኩም። አጠገቤ ነው ያለው። ታገሺ ማሪ ቀስ በይ ምንም ነገር ይደርሳል ታገሺ እላታለሁ። ሰዓት እየሄደ እኮ መታ ከጓደኛዬ ጋር መኪና ውስጥ መታ ቁጭ አለች። ቁልፍ ተቀበለች። መኪና ውስጥ ቁጭ አለች። እግዚአብሔር ሲረዳኝ ነው መታ ቁልፍ ተቀብላ መኪና ውስጥ የተቀመጠችው። አንድ ጓደኛች ነበር ቁጭ አሉ እኛ ላን። ከዛ ደረሰ አለኝ። ደረሰ አሁን በቃ አሁን 100,000 ብር ይዘህ ትሄዳለህ ሲለኝ በቃ እኔ በጣም ደስታ ውስጥ ነኝ። 100,000 ብር አይቼ አላውቅም። 100,000 ብር ሊሰጠን ነው። ቤት ዕቃ ልገዛ ነው። አስቢ በቃ መጨረሻ ላይ ደርሷል አለኝ። ምንም ቁጭ አለና 100,000 ብሩን ከሚነካ አበላለሁ ሹፌሬና 1,500 ብር አለ አለኝ። ሰጥቼው ልምጣሉ ውረድ 1,700 ብር አለ አለኝ። 100,000 ብር ሊሰጠኝ ነው 1,700
መጣሁ መኪና ውስጥ አለ ማርያም 1700 ብር ለምን ለኛ 1700 ብር 2000 ብር ማለት በጣም ብዙ ነው ለኛ ብዙ በቃ ተቀበለ ለምን እሷ በቃ ተነገር ለምንድን ነው አለች አንቺ ደግሞ ቆይ ሰርፕራይዝም ላደርጋት ነው እኔ 100 ብር ጀምጬ ላስደነግጣት ከዛ መጀመሪያ ላይ አወሰር ለምን ልክ ስወርድ 2000 አድርገው አለኝ እሺ ቢሆን 2000 በሰላም ይዤ ከዛ ሰጣሁት መጣሁ በቃ ተቆየኛልና ወረደ ደረጃውን ሲወርድ ይሄ ነገር ብዬ ውስጤ የሆነ ነቃው ንቀት ነገር አልኩ ውስጤ ደነገጠ ይሄ ነገር ውሸት ቢሆንስ ምናምን አልኩኝና ወዲያው ደወልኩለት ይሄው መኪናው ጋር ደርሻለሁ መጣሁ አለኝ ከዛ አሁን ቃልም ወዲያው ደግሞ ቃል ጋር ደወልኩ የሆነ ወፍራም ሰውዬ በአይን ተከታተሉት ምናምን የሆነ ጠርጠር ነገር አለ ውስጤ ከዛ እኔም ወረድኩኝ ወርጄ የለም ይሰለም መሬት ይዋጣው የለም ደረጃ ነው ሌላ በር የለውም አንድ የለም እንዲ ብሮት የለም ከዛ ደወልኩለት መጣ አልኩ እኮ ምናምን ሲለኝ ተሸወድኩ ከዛ ወቅ ምን ሰዓት ተረድቷል 2000 አሁን እንዴት ብዬ ወደ ቃል ልራመድ በጣም የተናገርኩት መኪናው ሲመጣ ሊሸውደን እንደሆነ ማለት እንዴት እንደተንተን እንዳልኩ አላማው ባይዘው አላማው መኪናው 2000 ብር አይደለም ይዞት የነበረ እግዚአብሔር ሲረዳን መኪናውን አይቷል እሱ በቃ አይቶናል ያቀናል ቸርች ያቀናል ማስታወቂያ ተነግሯል ከሳምንት በፊት ማን እንደሚያገባ በዚህ አጋጣሚ ትምህርት ለብሱ ሰው የመጣ ሰው ለዛ አውቋል ያቀናል የሆነ ኮምፓክት መኪና እየነዳው እንደሆነ ያውቃል መኪና ላይ ውስጥ ነው የመጣው ሰው መኪናውን 10 2003 ይጠይቆኛል የማን ነው መኪናው ምናምን ይሉ ብሎኛል አንድ ታችን ለሰርግ ላይ ተቀበልናት ምናምን ብሏል ከዛ ይስቃል ከዛ እግዚአብሔር ሲመጣ ቁልፍ ብላ መኪና ውስጥ መቀመጧ ነው ሐሳቡን ያስቀየረው እንጂ አሁን በዛ ሰዓት አንድ መኪናን እዚህ ጋር ድርሽ ቢላይ ሰጣዋለሁ አምኛዋለሁ ለምን በይ ብር ሊያመጣ ነው ከፓስተር ነው የጀመረው መሸወቅ እንዴ አሁን እኮ ይኸውልሽ ፊልም ነው የሚመስለው ሙሉ ቀን የፈጀ ታሪክ እኮ ነው አሁን ስንት ቀን ነው ሙሉ ቀን የፈጀ ፓስተር ደውሎ እንዴትም ልትጠራጠሪ ወጪ የፈለገ መንፈሳዊ ሰው ብትሆኚ ታምሪ አለ ሰው ሲታዩ ታምሪ በቃ የሚያሳምነኝ ሰው ኮንትራክተር ነው ይመስል ከዛ በጣም ያሳቀ ዋናው ፓስተራችን በነጋታው ነው የደወለው ደወለልኝ አታ የሆነ ሰው ብር ባረቃችሁ አሉኝ ምናምን ሲል ምን ኧረ እኔ ነኝ የባረኩት ማለት ሞተ በቃ ሞተ እናንተ ድሮስ ምናምን አለ እንዴ እኔ ፓስተር ጋሽ ፓስተር ተስፋዬን ሸውዶ እኔ ማን አባቶች አልበል አልኩኝ ታሪክ ለ2000 ብር መሆኑ ነው የሚያስቀኝ ቀኑ ሙሉ አላፋ ጊዜ በሰዓቱ ደግሞ ለኛ በማግስቱ መስካለን እቃ እየገዛን ነው ምናምን ካለ ላይ መውሰድ በጣም በቃ እና እንዴት ንግባባ በቃ እኔ አለቀስኩ በጣም ከመናደድ የተነሳ አልሰማኸኝም መጀመሪያም እየነገርኩ ነው እንደ 5 ሳንቲም እንዳሰጠው የሰውዬ ያልኩት ነው ከጄ 2000 ብር ይዞ ሄደ እና በቃ የተፈጠረው ነገር በመሀል ደግሞ አገልግሎት ነበረኝና ኦሬዲ ሰዓት ደርሷል በቃ አንተ እኮ ነህ ኦሬዲ ብሩን ቃል የገባልን አንተ ላይ ለጋም ታስገባልኛለህ ችግር የለውም ሰዓት የለም በቃ ልሂዱላ ብየዋለሁ ስለው በጭራሽ ዛሬ እንቅልፍ ወስደኝ ዋው ልጅ ወስደዋል እሱ 2000 ባይወስደው ደስ ይለኛል እስካሁን መጨረሻ ላይ ፓስተር ጋር ደወልኩኝ በጣም እንደማልደርስ ሲገባኝ ፕሮግራም ያስያዘኝ ፓስተር ጋር ደወልኩኝ ፓስተር በቃ እንደዚህ ሰው ያቀናል ይወደናል እንዴ አረ እንዳመጣ እኔ እዘምራለሁ መጨረሻ ላይ ለካ የሁሉ ነገር የተቀናጨ እንትን ነው እና በጣም ነው የሚያስቀኛ ሁሌ የሚያዝናና ነው ሁሌ ባሰብን ቁጥር ያስቀናል የሰው ትጋት በጣም ለበጎ ነገር ቢጠቀሙ የሚገርምሽ ከዛ በኋላ ከአመታት በኋላ ሰሚት ጋር አየሁት ሰውዬው በእውነት ሰሚት ጋር አየሁትና ባጃጅ ውስጥ ነበር እንደዚህ መኪና እንደዚህ ስታጠፍ እኔ ዞሬ ስመጣ
በቃ ሰውየው ይሰለባል። እኔ ማለት በቃ እውነት ስልብ አለ እንዲያችን ይዞ የለ ነበረኛ የገጠመን። በጣም ደስ ይላል። አስተማሪ እውነት ነው።